ሰላም ብሮ። ሰላም እንዴት ነሽ? እግዚአብሔር ይመስገን። ስምህ ማለት ነው? ዳዊት። እኔ መብራቱ ባል አማኑኤል። ስምሽ ማለት ነው? ሂዳያ። እሺ አማን፣ አንድ ጨዋታ ላጫወት። አይ ይቻላል። እሺ 8 ሲደመር 6 15 ካል 6 ሲደመር 8 ስንት ይሆናል? 8 ሲደመር 6 15 ካለ 6 ሲደመር 8 ስንት ይሆናል? 15 አይ ቲንክ 14 8 ሲደመር 6 ስንት ይሆናል? 8 ሲጀመር 6 15 አይደለም። እሺ ስንት ነው? 14 ያው 15 አይደለ? ስንት እንደገና ደግሞ 8 ሲደመር 6 15 ካል 6 ሲደመር 8 ስንት ይሆናል? 8 ሲደመር 6 14 ነው የሚሆነው። ያው 15 ነው ነው አይደለ? 8 ሲደመር 6 15 ከሆነ 8 ሲደመር 6 ስንት ይሆናል? እኔ እንጃ 15 ይመስለኛል። እርግጠኛ ነሽ? በጣም 99000 ሲደመር 100 ስንት ይሆናል? 99100 99000 ሲደመር 100 ስንት ይሆናል? 99000 ሲደመር 100 ስንት ይሆናል? 99000 ሲደመር 100 ኦኬ 100 ሺህ ይመጣል ማለት አይደለ? 99100 99100 እሺ ሌላ ነገር ይገርምሽ። በጣም ሙቀቴን ተፈታተንከው። በዚህ አጋጣሚ ሂሳብ በጭንቄ ነው የተማርኩት። ለዛ ነው ዘለሽ ነበር አጥር እየወጣሽ ነው። እንደዛ ፎርፌ ነበርኩ። 100,000 አይደለም? ኖ 99100 በቅሎ በስንት ወሯ ነው የምትወልደው? በቅሎ አትወልድም። ኦኬ በቅሎ በስንት ወሯ ነው? በ11 ወሯ አይደለም? ተውኝ፣ በ11 ወሯ ነው እንጂ አይደለም? ኦኬ በ7 አይደለም? ሞክር። በቅሎ በ12 አምጥቷል። እየተባባሰ በዚህ አይነት ተደናቆርናታ አይደለም? ከምር ነው። ከዚህ ውስጥ አልመለስኩትም። አልመለስኩም። ሞክር። ኦኬ እንግዲህ በ9 በቅሎ ባይዘው እውቅና የለኝም፣ ግን እንደው ዝም ብዬ ነው የምሞክረው። ሞክር እስኪ። ኦኬ በ7 ወር አይደለም? በቅሎ አትወልድ አትወልድም? በቅሎ አትወልድ ማለች አትወልድ። እሺ ከ3 ዓመት በፊት ብትወለድ አሁን ስንት ይሆንሻል? በአጋጣሚ እድሜን ለማወቅ ማለት ነው። ይለፈኝ። አልተወለድኩም ከ3 ዓመት በፊት አልተወለድኩም። ከ3 ዓመት በፊት በወለድ አሁን ስንት ዓመት ይሆነኛል መሰላ? 18 አይደለ? በቃ ይለፈኝ። አልተወለድኩም። እሺ ከ3 ዓመት በፊት ይወለድ አሁን ስንት ይሆናል? 3 ዓመት ከ3 ዓመት በፊት ብትወለድ አሁን ስንት ይሆናል? ከ3 ዓመት በፊት ብትወለድ አሁን ስንት ይሆናል? 3 ዓመት ነው። ከ3 ዓመት በፊት በወልድ አሁን 3 ዓመት የዶሮ ግዝና ስንት ወር ነው? ዶሮ እኮ እንቁላል ነው የምትታቀፈው። እና እንቁጠረው የታቀፈችውን እንቁላሎች እንቁጠራቸው። ዶሮ እንደሆነ የምትፈለፍለው እኔ እንጃ በስንት ቀን እንደሆነ። እስቲ ቆይ እጠይቃለሁ። ዶሮ አርሞኝ የስንት የዶሮ እርግዝናው ስንት ወር? የዶሮ እርግዝናው እንጃ። ሞክር ዲዮ ዶሮ ታረግዛለች እንዴ? ካረገዘች ታረግዛለች። እሺ መልስ ምንድን ነው? አይ ዶሮ አታረግዝም። እሺ የዶሮ እርግዝና ስንት ወር ነው? የዶሮ እርግዝና ዶሮ አታረግዝም፣ እንቁላል ነው የምትጥለው። እሺ የአሜሪካ ዋና ከተማ ማን ነች? አላውቃትም። አታውቂያትም? እሺ ዲሲ፣ ዋሽንግተን ዲሲ። ኦኬ የአሜሪካ ዋና ከተማ ካሊፎርኒያ አይደለችም? ካሊፎርኒያ አይደለች? አይደለም። ኒውዮርክ። ያ አይደለም? ኒውዮርክ የአሜሪካ ዋና ከተማ ኒውዮርክ። ኦኬ አትላንታ አይደለም? በቃ እኔ ኒውዮርክ ብዬ 100% ነው። በስፋት ትልቁ ሀይቅ ጣና
ጎበዝ ሰዓት ሐይቅ ጣና ሐይቅ ሐይቅ 4 ሰዓት ናት። በእናት ሀገራችን ኢትዮጵያ ውስጥ በስፋት ትልቁ ሐይቅ የት ነው የሚገኘው? ጣና ሐይቅ። ተመረሻው አልፈሻል። እንዳልኳችሁ አልተማርኩም። እዚህ አጋጣሚ አስተምሩኝ። እንማማራለን ሁላችን። አትላቲካ ነው አትላቲካ ቀንስ እጂ ቀፎ የዝንብ ቀፎ አይደለ? አላውቅም። በቃ አላውቅም አይባልም። ኦኬ እንዴ ጥያቄውን እሺ ልበልሽ። በእናት ሀገራችን ኢትዮጵያ ውስጥ በስፋት ትልቁ ሐይቅ የት ነው የሚገኘው? ሐይቅ ነው ያ አባይ ሐይቅ አይደለም። ጣና ወስ አንጂ